እስቲ አጭር ጸሎት እንጸልይ። ሁሉ ካንተ የሆነ ሁሉ በአንተ የሆነ ሁሉም ደግሞ ላንተ የሆነ ክቡር እግዚአብሔር እናመሰግንሃለን። አሁን በዚህ ጊዜ በፊትህ አለንና ጌታ ሆይ የምትወደውን በመካከላችን አድርግ። እውነትህን አስተምረን፣ ፈቃድህን አስታውቀን፣ ልባችንን ጌታ ሆይ በቃልህ ላይ አድርግ። ሁሉን ላንተ እንተዋለን በኢየሱስ ክርስቶስ ስም አሜን። ባለፈው ጊዜ እዚህ ቦታ የተካፈልነው ቃል ነበረ፣ የምታስታውሱ ይመስለኛል። ወደ ዛሬ ለምንሄደው ግን ከዛ ጋራ የሚመሳሰል ሐሳብ ነው ዛሬ ደግሞ ከእናንተ ጋር መካፈል የምፈልገው ከእግዚአብሔር ቃል ከሮሜ መጽሐፍ ምዕራፍ 6 ቁጥር 1 እስከ 11 ያለውን በጌታ ስም ቶሎ ቶሎ አነባለሁኝ። እንደዚህ ይላል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። ወደዚህ ሐሳብ ከመሄዴ በፊት እንዲሁ 3 ነገሮችን ላንሳ። በኃጢአት የወደቀው የመጀመሪያው አዳም እንደኛ አይነት ሰው ነው አይደል? እኛ የሱ ልጆች ነን። ሆኖም ግን ለኃጢአት ያለን ሁኔታ ወይም ከኃጢአት ጋር ያለን ከውድቀት ጋር ያለን ሁኔታ በእኛና በአዳም መካከል ልዩነት አለ። አዳም ኃጢአትን የማያውቅ ፍጹም ሰው ሆኖ የተፈጠረ ነበረ። ከውድቀት በፊት የነበረ አዳም፣ የክፉ ዕውቀት ያልነበረው አዳም፣ ኃጢአትን የማያውቅ አዳም፣ ለኃጢአት ዝንባሌ ያልነበረው አዳም እና ይህንን ስናስብ ሰይጣን እንዴት አዳምን ወይም ሔዋንን ሰውን ሊያስት ቻለ? በጣም ትልቅ ምርምር የሚፈልግ ጥያቄ ይመስለኛል። እኔ መልሱ የለኝም። መልሱም በቀላሉ የሚገኝ አይመስለኝም። መገመት አስቸጋሪ ነው። ከነበሩበት ራሱ መሳታቸው ራሱ ምን አይነት መሳት እንደሆነ ራሱ ማወቅ አስቸጋሪ ይመስለኛል። ጌታ ራሱ እንደመሰከረ እግዚአብሔር ራሱ እንደመሰከረ ምንድነው ያለው? እሱ እነሆ አዳም ክፉንና መልካሙንና ክፉን ለማወቅ ከእኛ እንዳንዱ ሆነ፣ የማያውቀው ዕውቀት ተጨመረለት። የማያውቀው ዕውቀት ነበረ እና ተጨመረለት። እንዴት ወደዛ የሚሄድበት ኢንክሊኔሽን ዝንባሌ እንዴት እንደመጣ ማወቅ እሱ አስቸጋሪ ጥያቄ ይመስለኛል። ግን እዛ ውስጥ አንድ የምናየው ነገር ምንድነው? በመጀመሪያ ክፋትን ስለማያውቁ ኃጢአትን ስለማያውቁ ብርሃን ከሆነ እግዚአብሔር ጋር ብርሃናዊ ግንኙነት ብቻ ስለነበራቸው በኋላ ላይ የገባው ነገር የፈጠረው ጨለማ ትልቅነቱ ለኛ ከሚታየው ይልቅ ለነሱ የሚታይ ይመስለኛል። ግድግዳው የተፈጠረው ጨለማው የተፈጠረው በውስጣቸው ነው። ከዚህ የተነሳ ቀድሞ ኢንጆይ ያደርጉት የነበረ የእግዚአብሔር ፕሬዘንስ በኋላ ላይ መሸማቀቅን ፈጠረ። ከእግዚአብሔር ጋር ያላቸው ህብረት ተበላሸ፣ ከሰውም ጋር ያላቸው ህብረት ተበላሸ።
ጨለማ እሱ ነው። ከእግዚአብሔርም ከሰውም መለያየታቸው። ሁለተኛው አዳም ኢየሱስ ክርስቶስ ወደ ምድር ሲመጣ ወደዚህ ሲመጣ እዛ ጨለማ ውስጥ ወይም ከዛ ጨለማ ጋራ መነካካት አስፈለገው። መጽሐፍ ቅዱስ በገላትያ 3 ምዕራፍ 3 ቁጥር 13 ላይ እንደሚናገረው ከእርግማን ጋራ መነካካት ስለነበረበት በእንጨት ላይ የሚሰቀል የተረገመ ነው እንደሚል እሱም ወደ እርግማን ሄደ። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እንደሚናገር መሞት ሰው እንደሞተ መሞት ስለነበረበት ሞትን እሺ አለ። ከሁሉ የከፋው ጨለማ ግን ከእግዚአብሔር መለየት ነው። ትዝ ይላችኋል ጌታ በመስቀል ላይ ሆኖ አምላኬ አምላኬ ስለምን ተውከኝ አለ። የማያውቀው ጨለማ ነበረ። ከአብ ጋራ ህብረት አለው። ከአብ ጋራ አንድ ነው። በእግዚአብሔር ዘንድ ልዩነት የለም። በዚያ ወቅት ግን እኔና አብ አንድ ነን ብሎ የተናገረው ጌታ እሱ በዚያን ጊዜ ምነው ፊትህን መለስክብኝ ብሎ አለቀሰ። ያንን ጨለማ ቴስት ማድረግ ነበረበት። የመጀመሪያው አዳም አጥፍቶም እንኳ ቢሆን ሞትን ፈልጎት አልሞተም። የኃጢአቱ ውጤት ሆኖ ነው ሞት የመጣበት። ሁለተኛው አዳም ግን ኃጢአትን ሳያደርግ ሞትን እሺ ብሎ ነው የገባበት። የመጀመሪያው አዳም ሞቱ ለጥፋቱ ቅጣቱ ነበረ። ሁለተኛው አዳም ግን ሞቱ ለጥፋት ቅጣት አልነበረም። እሱ ለሰራው አልነበረም። የሌሎችን ሞት ለመሞት ነው። ሌላው ያነሳው የምፈልገው ነገር ምንድነው? የኛን ደህንነት እኛ ዛሬ ያለንበትን የኛን ህይወት በተመለከተ በአብና በልጁ መካከል በአብና በክርስቶስ መካከል አስቀድሞ የተደረገ ስምምነት ነበረ እና በዛ ስምምነት መሰረት ነው ጌታ ወደዚህ ሲመጣ የመጣው። በዛ ስምምነት መሰረት ነው። ኢሳይያስ 53ን ስታጠኑት የምታዩት ነገር አለ። ምን ይላል? ልክ የሁለት በኩል ነገር ነው የምታዩት። በአንድ በኩል እሱ መስዋዕት ይሆናል ይላል፣ በሌላ በኩል ደግሞ እግዚአብሔር ዘር ይሰጠዋል ይላል። በአንድ በኩል እሱ ይሞታል ይላል፣ እሱ ሲሞት እግዚአብሔር ደግሞ ፍሬን ያበዛለታል ይላል። በአንድ በኩል እሱ መስዋዕት ይሆናል፣ የሰዎችን ኃጢአት ይሸከማል ይላል። እሱ የሰዎችን ኃጢአት ሲሸከም እግዚአብሔር ደግሞ ሰዎችን ውርስ አድርጎ ይሰጠዋል ይላል። እርሱ አባቱን ሲታዘዝ አባቱ ደግሞ ብዙ ጸጋን ለብዙዎች ሰዎች ይሰጣል ይላል። ይህንን ካልኩ ወደ ክፍሉ እንመለስ። እግዚአብሔር ለሰው ያልከፈለበትን ነፃ ስጦታ ሰጠው። ያልከፈለበትን ነፃ ጸጋ ሰጠው። ሰው ያልከፈለበትን ጸጋ ቢቀበልም እግዚአብሔር ግን ብዙ ከፍሎበታል ያንን ጸጋ። ለእግዚአብሔር ዋጋን ያስከፈለ ጸጋ ነበረ። የሚገርመው ነገር መጽሐፍ ቅዱስ በሮሜ ምዕራፍ 5 ቁጥር 20 እስከ 21 ላይ እንደሚናገረው ኃጢአት ሲበዛ ጸጋ ደግሞ ምን ሆነ ይላል? በዛ ይላል። ኃጢአት ሲበዛ ጸጋ ኦቨርዌልም ሊያደርገው የበለጠ በዛ ይላል። እግዚአብሔር ለሰዎች ኃጢአትን ጸጋን መስጠት ስለሚወድ ያንን ካስተማረ በኋላ ነው እዚህ ምዕራፍ 6 ላይ ሐዋርያው ጳውሎስ ምን ይላል? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር ወይ? ቶሎ ቶሎ መሄድ ስላለብኝ ነው። እግዚአብሔር ጸጋን መስጠት ስለሚወድ እንደዚህ የሚሉ ሰዎች አሉ። ጥያቄ ነው የሚጠይቀው። እንግዲህ ምን እንላለን? እንዲህ እናድርግ ወይ? ምንድነው የሚባለው? ልክ አይደለም የሚል እየተደረገ ያለው ነገር
ተገቢ አይደለም የሚል አይነት ጥያቄ ነው የሚጠይቀው አጠያየቁ። ስለዚህ ካጠያየቁ በስተጀርባ የሰዎችን ዝንባሌ ማየት ይቻላል። እና ያ የሰዎች ዝንባሌ ምንድነው የሚመስለው? ያለ እግዚአብሔር ጸጋን መስጠት ስለሚወድ እግዚአብሔር ጸጋን የማብዛት ፍላጎት ስላለው አስቸጋሪ ሁኔታ የኃጢአት ነገር ሲበዛ እግዚአብሔር በዚያው ልክ አብልጦ እንደገና ጸጋን ስለሚሰጥ፣ ስለዚህ ለምን እግዚአብሔር ጸጋን እንዳይሰጥ እንዳያበዛ እጁን ለምን እንከለክለዋለን? ለምን እጁን እንይዝበታለን? ይንበሽበሽበት። ስለዚህ እኛ ምን እናድርግ? ኃጢአት እናብዛ። እኛ እንክት አድርገን ስናበዛ እግዚአብሔርም እንደዛው መስጠት የሚወደውን ነገር አውጥቶ ስለሚሰጥ እጁን እንዳንከለክል ነፃነት እንስጠው የሚል የነፃነት ተዋጊዎች ነው የሚባለው ዝንባሌ የነበረ ይመስላል። ለእግዚአብሔር ደግ ለመሆን የፈለጉ ሰዎች የነበሩ ይመስላሉ። ያውልህ እንካ ትፈልጌን ለመስጠት ደስ ይበልህ ያውልህ የሚሉ ሰዎች የነበሩ ወይም እንደዛ አይነት ክርክር የነበረ ይመስላል። ጳውሎስ ምንድነው የሚለው? ያለ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም ይላል። አማርኛው በጣም ደካማ ነው አገላለጡ ማለት ነው። በጣም አይደለም፣ ላይትሊ የተነገረ ነገር ነው ይመስላል። አይደለም። እንግሊዝኛው ትንሽ ይሻላል። ጎድ ፎርቢድ ነው የሚለው። ኧረ አይሆንም ነገሩ፣ ኧረ አይሆንም ነው እንዴ! ኧረ አይሆንም እንዴ! ይሄንንማ አምላክማ ያድርገው እንደሚባለው አይነት እንዲህማ አይሆንም አይነት ነገር ነው የሚለው። በውስጡ መጸየፍ አለበት። በጳውሎስ አገላለጥ ውስጥ፣ በጳውሎስ አባባል ውስጥ ዲስጋስት ያደረገው ነገር ያለ ይመስላል። እንዴ እንደዚህማ አይሆንም፣ እንደዚህማ መታሰብ የለበትም የሚል ነው የሚመስለው። ሌላ ቦታ ላይ ትዝ ይላችኋል፣ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ የሚል ቃል አለ። ግን እዛም ጋር ደግሞ አንዳንድ ሰዎች አሉ ከጳውሎስ ጋር የተባበሩ የሚመስሉ የጳውሎስን ሐሳብ አፕሆልድ የሚያደርጉ የተስማማቸው የሚመስሉ ነገር ግን ሰዎችን ወደ ሕግና ወደ ስርዓት የሚመልሱ ወይም መመለስ የሚፈልጉ ሰዎች አሉ። እዛም ጋር በረቀቀ መንገድ ደህንነትን ከጥረት ጋር የሚያገናኙ ሰዎች አሉ። በመንቀጥቀጥና በፍርሃት መዳናችሁን ፈጽሙ ተብሏልና፣ ስለዚህ ሰው ማድረግ ያለበት ነገር አለ። ሰው ነው ደህንነቱን ሊፈጽመው የሚችለው። ሰው ነው እንደዚህ ሊያደርግ የሚችለው። ሰው ያንን ካላደረገ በኋላ ችግር አለ የሚሉ ሰዎችም አሉ። ጳውሎስ ያለውን ይሄንን በመንቀጥቀጥና በፍርሃት መዳናችሁን ፈጽሙ የሚለውን ቃል ቀጥሎ ካለው ቁጥር ጋር አገናኝተን ካላነበብ ነው ክርስትና በጣም አስቸጋሪ ነው። ግን መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ካለ በኋላ ጳውሎስ ቀጥሎ ምንድነው የሚለው? ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራው እግዚአብሔር ነውና ስለዚህ ነው የሚለው። ከዛ ውስጥ ነው የሚወጣው። እሱኛው አይደለም የኔ እንትን እዛ ላይ ብዙ መቆየት አልፈልግም። አሁንም ጳውሎስ አይደለም ሲል ዝርዝር ይዞ አይደለም፣ ሊስት አውጥቶ አይደለም። በኃጢአት ጸንተን እንኑር ወይ? አይደለም፣ እንደዚህማ መሆን የለበትም ሲል አንደኛ ይሄን፣ ሁለተኛ ይሄን፣ ሶስተኛ ይሄን አታድርጉ ማለቱ አይደለም። ዝርዝር ይዞ አይደለም። አካሄዱ ለየት ያለ ነው። የጸጋን ነገር ነው እየተናገረ ያለው። ስቲል የሚናገረው ከምዕራፍ 1 እስከ 5 ድረስ ያለውን የሮሜ መጽሐፍ ስትመለከቱ አይሁድን፣ አህዛብን፣ ደህንነትን በሚመለከት ግልጽ የሆነ ትምህርት ነው የሚያስተምረው። እዚህኛው ቦታ ላይ ግን ስለ ቅድስና መናገር ነው የሚጀምረው። ያለ ቅድስናን የሚመለከት ነገር ነው የሚናገረው። ግን ቅድስናን ጳውሎስ ከጸጋ አንጻር ነው የሚያየው። ልንተወው የሚገባንን ነገር ዝርዝር አይደለም የሚሰጠን ያለው። ቅድም እንዳልኩት ክርስትናን ከማድረግና ካለማድረግ አንጻር ካየነው በጣም አድካሚ ነው። ሰዎች እንደ ክርስቲያን ይሄንን ማድረግ የለብህም፣ ይሄንን ነው ማድረግ ያለብህ የሚባል በአንድ በኩል የሚደረገውን በሌላ በኩል የማይደረገውን ሊስት አውጥተው ከሰጧችሁ እሱን ቲክ እያደረጋችሁ የምትኖሩ ከሆኑ ክርስትና በጣም አድካሚ ነው።
በጣም 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 አድካሚ ነው። እንደሱ መኖር አይቻልም። ዲፕሬስ ያደርጋችኋል። ጳውሎስ የቅድስና መሰረቱ በክርስቶስ የተቀበልነውን ጸጋና የተቀበልነውን ፖዚሽን፣ ማዕረግ፣ ስቴተስ ከማወቅ ጋራ እዛ ውስጥ ከመቆየት እዛ ውስጥ ከመኖር ጋራ የተያያዘ ነገር ነው ብሎ ነው የሚያስተምረው። እዚህ ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። እያለ ያለው ምንድነው? አንደኛ ከሞቱ ጋር አንድ ሆነናል። እንደገና ደግሞ ከክርስቶስ ከራሱ ጋር አንድ ሆነናል ይላል። አማርኛው አሁንም ጋራ ስለሚል ትንሽ እንትን አይደለም። እንግሊዝኛው ላይ into the body of Christ የተጠመቅነው into his days ነው የሚለው። ክርስቶስ ውስጥ ስለ መግባት ነው የሚናገረው። በኃጢአት መጽናት የማንችለው ክርስቶስ ውስጥ ስለገባን ነው የሚለው። በኃጢአት መጽናት የማንችለው በክርስቶስ ሞት ውስጥ ስለገባን ነው የሚለው ያለ። እኛ ስለምንታገል ብርቱዎች ስለሆንን ኃይለኞች ስለሆንን ጠንካራ ክርስቲያኖች ስለሆንን ሳይሆን ግን በክርስቶስ ውስጥ ስለገባን፣ ክርስቶስ ውስጥ ስለተገኘን፣ በክርስቶስ ሞት ውስጥ ስለገባን፣ በክርስቶስ ሞት ውስጥ ስለሞትን ሕያዋን አይደለንም። እሱ ለሞተበት ነገር እኛም ሞተናል። ስለዚህ ነው የሚለው። ምክንያት አድርጎ የሚሰጠው እሱን ነው። አይደለም ካለ በኋላ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን ይላል። ይህን ትንሽ ገፋ አድርጎ ለማየት አሁንም ደህንነታችንን በሚመለከት ከክርስቶስ ጋር ያለንን ግንኙነት ወይም ክርስቶስ ከደህንነታችን ጋር ያለውን ጉዳይ ማየቱ ደህና ነው። እና በመጀመሪያ ደረጃ መቼም የምናውቀው ሁላችን እርግጠኞች ሆነን የምንናገረው ደህንነታችን የኛ አይደለም፣ የክርስቶስ ነው። he owns it። የሱ ነው። የሱ የሆነው ከአባቱ ጋራ ከነበረው ስምምነት አባቱ ዓለም ሳይፈጠር አስቀድሞ ሊሰጠው ሐሳብ ነበረው። አባቱ አስቀድሞ ህዝቡ ያልሆነውን ህዝቡ ብሎ ሊጠራ የበረሃ ወይራ የነበረውን አምጥቶ እሱ ላይ ሊተክል ሐሳብ ነበረው። ያንን ሐሳቡን በፈጸመው ጊዜ ጌታ ራሱ ምን አለ? በዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ የሰጠኝ አባቴ ከሁሉ ይበልጣል የተቀበልኩት ነው እያለ ነው ያለው። የሰጠኝ ምዕራፍ 17 ቁጥር 6 ላይ ደግሞ ያንተ ነበሩ ለኔ ሰጣቸው ይላል። ክሌም ነው፣ የኔ ናቸው። they're mine። ይሄ ደህንነት የኔ ነው፣ የኔ ስራ ነው። በዚህ ደህንነት ውስጥ ያለው ኤክስፕሎይት የኔ ነው እያለ ያለው። ሲቀበለው ግን በነፃ አልተቀበለውም። ቅድም እንደተነጋገር ነው ዋጋ ተከፍሎበታል። ዋጋ ሲከፈልበት ግን ድንገት በጊዜ መካከል ተገልጦ ለካ ይሄ ነገር አለ ብሎ አይደለም ያደረገው። ታስቦበት ታቅዶ አስቀድሞ በመጀመሪያ ነው የተደረገው። ሮሜ 5:6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል ይላል። በጊዜ መካከል እንዲገለጥ ዘመኑ ሲጠበቅ ነበረ እንጂ ሐሳቡ ከዘመን በፊት የነበረ ሐሳብ ነው።
ከዘመን በፊት የነበረ ሐሳብ ነው። ያ ከዘመን በፊት የነበረው ሐሳብ በዘመን መካከል ተገለጠ። ስለ ዋጋው ሲናገር ቲቶ ምዕራፍ 2 ቁጥር 14 ላይ ገንዘቡ የሚሆን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጠ ይላል። 5:8 ላይ ሮሜ ክርስቶስ ስለ እኛ ሞቷል ይላል። 5:19 ላይ ክርስቶስ ትእዛዙን ሁሉ ፈጽሟል ይላል። ይሄውን ሁሉ ሲል ግን እኛ እያለ ከኛ ጋር እያገናኘ ነው የሚናገረው ያለ። ስለዚህ ለመዳን የሚያስችል ሌላ መንገድ የለም። ለመዳን ያለው የት ነው? ኢየሱስ ውስጥ ነው፣ ክርስቶስ ውስጥ ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ከሰማይ በላይ ከሰማይ በታች ሌላ ስም የለም እንድንድንበት የተሰጠን ስም የኢየሱስ ስም ነው ይላል። ምን እያለ ነው ያለው? ከሰማይ የተሰራው ከሰማይ በላይ ከሰማይ በታች ምንም ነገር የለም። ያለው የት ነው? ከሰማይ በላይ ነው። ስለዚህ ከደህንነት ጋር በተያያዘ ክሌም ያለው ደህንነት የኔ ወይም ደግሞ ለደህንነት እንደዚህ የሚል ከሰማይ በታች ያለ ይገባኛል የለም ነው እያለ ያለው። ይገባኛል ያለው የት ነው? ከሰማይ በላይ ነው እያለ ያለው። ደህንነት አንድ ጊዜ ለዘላለም የተሰጠ ነው። ግን ደህንነት መወለድ ብቻ አይደለም። ከመወለድ ጋራ ማደጉን በዛ ውስጥ ያለውን ነገር ሁሉ አብሮ አንድ ላይ ጨምሮ የሚይዝ ነው። ለመዳን የምናደርገው ጥረት እንደሌለ ሁሉ ልብ ብላችሁ ስሙኝ፣ ደህንነታችንን ለመጠበቅም የምናደርገው ጥረት የለም። አይመችም አይደል? ለምን መሰላችሁ አይመቸው? በዋጋ መያዝ የለመድን ስለሆነ ልውውጥ የለመድን ሰዎች ስለሆንን ነው። ካላደረግን በስተቀር ካልገዛን በስተቀር የኛ ማለት ያለመድን ሰዎች ስለሆንን ነው። ኢሳይያስ ውስጥ ነው ኑ ወደ ምንድነው ስሙ ወደ ወይን ወደ ወተት ኑ ይልና በነፃ ግዙ ይላል። እሱን ቃል ትዝ ይላችኋል? እሱ ቃል ሁለቱን እንዴት ነው የምታዋህዱት? ነፃ ግዙ እንዴት ነው ያዋጣል? እንዴት ነው የሚሆነው ነው? ወይስ እንደው በስህተት የተቀመጠ ይመስላችኋል? አይደለም። ባለቤትነትን በነፃ መቀበል ይቻላል። እግዚአብሔር ባለቤቶች ሲያደርገን በነፃ ነው። ስለዚህ ከገባን አንዳንድ ሰዎች ሲገቡ በነፃ ይገቡና ከገቡ በኋላ እየከፈሉ መኖር ይፈልጋሉ። ግልጽ ነው? አይደለም። በነፃ ከገባችሁበት ከገቡ በኋላ ወዴት ነው የሚከፈለው? አይደለም። እንደሱ አይደለም። it is all free። ውስጥም ከገቡ በኋላ ነፃ ነው፣ ሲገቡም ነፃ ነው። ሁሉ ጊዜ ነፃ ነው። አንድ ጊዜ ምን አለች? እንዲሁ ስንናገር ስንጫወት ምናምን እንደዚህ ወገኖች ነበሩና በጣም ብዙ ጊዜ ፈጀነ፣ መሸ እና ሁላችን በጣም ደክሞናል። በኋላ ጌታ ሆይ በቃ አሁን ደክሞናል፣ ለመጸለይም ያለውን ጊዜ በሙሉ በልተነው ጨርሰነዋልና በቃ እንግዲህ ጧት ተነስተን እንጸልያለን ብለን አንዳንዶቻችን ገባንና ተኛን። እኔ ሳልጸልይ አልተኛም አለችና ተንበረከከች። ምናልባት 15 ሰከንድ ይሆናል። ተመለሰች፣ ተነሳችና ተኛች። በኋላ አንደኛው ወንድም እንዴ ጸልይሽ እንዴ አላት። አዎ አለች። እንዴ እውነትሽን ነው አላት። እኔ ሳልጸልይ ከተኛው ጌታ የሚቀስፈኝ ይመስለኛል አለች። ቃል በቃል ነው የምጠቅሰው። አንዳንድ ሰዎች እየከፈሉ መኖር ይፈልጋሉ። ግልጽ ነው አይደል? እሺ፣ ይህንን ደህንነት የሚባለውን ታላቅ ስራ ለመስራት ጌታ ሰው መሆን አስፈለገው። ሰው መሆን ያስፈለገው ለምንድን ነው? የበደለው ሰው ነው አይደል? ሰው በድሎ ሳለ ሰው ያልሆነው ቢከፍል ፍትህ አይደለም። ወንድሜ ሀብታሙ ከበደለኝ ወንድሜ ወንዲፍራው ሄጄ እሱም ባስከፍለው እሱ ፍትህ ነው እንዴ? እሱ ፍትህ አይደለም። በደለኛው ነው መክፈል ያለበት። እግዚአብሔር
ነገሩ ልክ የፍርድ ቤት አይነት ሁኔታ ነው ያለው። ሰውን የበደለው ሰው በእግዚአብሔር ፍርድ ፊት ቆሞ ዋጋውን ዕዳውን መክፈል አለበት። በዚያን ጊዜ ጌታ እግዚአብሔር ሁለተኛ ጥያቄ የለውም እና ስለዚህ ጌታ ሰው ሆነ ሲባል ግን ሰው የመሆን ምትሃት አደረገ አይደለም። አንዳንድ ሰዎች መስቀል ላይ የሞተው ኢየሱስ ነው ግን አምላክ ነው። እኛ አምላክና ሰው ተከፍሎ ተነጥሎ መታየቱን አይደለም በዚህ ቦታ ላይ የምናገረው። እንደሱ የሚባል ነገር ያለ አይመስለኝም። ግን በሌላ በኩል ደግሞ የሞተው ፍጹም የሆነው ሰው እንደሆነ እናውቃለን። ጌታ እዚያ በነበረበት ጊዜ ያንን ፕሪቪሌጅ አጥቶት ነበር እኮ። ለዚህ ነው ለምን ተውከኝ ብሎ የጮኸው። ከዚህ የተነሳ ነው እንደ ጨለማ በላዩ ላይ የወደቀበትን ነገር የመሸከም ጣር ሲበዛ ነው ያንን ጩኸት የጮኸው። መሞት የሚባል ጨዋታ፣ መሞት የሚባል ድራማ አይደለም የሰራው። እውነት ነው። እንደ ሰው ሞተ። እንደ ሰው ተርቦ፣ እንደ ሰው ተጠምቶ፣ እንደ ሰው ደክሞት። ሌላው ቀርቶ ተጠንቅቃችሁ ስሙኝ፣ የእውቀት እግዚአብሔር ሁሉን አዋቂ ነው አይደለም? ትዝ ይላችኋል ስለ መምጣቱ ሲናገር ጌታ ምን አለ? የሰውም ልጅ እንኳን ቢሆን አያውቅም። ሊሚቴሽን ነበረው። ወዶ ነው የገባበት። ሰው ሆኖ ማለት ነው። እንደ ሰው ሆኖ ያንን ዋጋ ከፈለ። እግዚአብሔር ፍትህን ተቀበለ። ኃጢአት በቀል ያስፈልገው፣ ፍርድ ያስፈልገው ስለነበረ ያ ፍርድ ተፈጸመ። እግዚአብሔር ፍርዱን አገኘ። ስለዚህ ሁለተኛ ጥያቄ የለውም። በፍርድ ቤት ዓለም፣ በህግ ዓለም ደብል ጆፐርዲ የሚባል ነገር አለ። አንድ ጊዜ አኩዊትድ ከሆናችሁ፣ አንድ ጊዜ ነፃ ከወጣችሁ በአንድ ወንጀል እንደገና ተጠየቁበትም። የምታስታውሱ ሰዎች አላችሁ? ስቲቨን ሎረንስ የሚባል አንድ ጊዜ የተገደለ ሰዎች መንገድ ላይ የገደሉት ልጅ ለረጅም ጊዜ በሚዲያ ላይ የነበረ እንትን ነው። ሰዎቹ የገደሉት ሰዎች መግደላቸው እየታወቀ በጊዜው እንደዚህ ሲባል ቆየና መጨረሻ ላይ ፍርድ ቤት ነፃ ለቀቃቸው። በኋላ እንዴት አድርገው የከሰሷቸው? ማስረጃዎች መውጣት ጀመሩ። they are acquitted። ፍርድ ቤት ነፃ ለቋቸዋል። ነፃ በተለቀቁበት ነገር እንደገና ሊከሰሱ አይችሉም። ጌታ ፍርዱን ስለተቀበለ እንደገና ያንን የፍርድ ጥያቄ ሊያነሳ አይችልም። ያ እንዲሆን ጌታ ሰው ሆኖ መጣ። እሱ ብቻ አይደለም። ትዝ ይላችኋል ዮሐንስ ሰዎችን ሲያጠምቅ ያጠምቃቸው የነበሩትን ሰዎች ምን ይላቸው ነበረ? እናንተ የፉኝት ልጆች። ኃጢአታቸውን ይዘው መጥተው ስለ ኃጢአታቸው ንስሐ ነበር ይጠመቁ የነበሩት አይደለም እንዴ? ጌታ ሄደና አጥምቀኝ አለው። ኃጢአተኛ ነው አይደለም አይደል? ግን ሄዶ ምን ሆነ? ዮሐንስ ደነገጠ። ትዝ ይላችኋል። እንዴ አለው፣ አንተንማ እንዴት አጠምቀህ? አንተኔን ባይሆን አንተኔን ልታጠምቀኝ ይገባል። አንተማ እንዴት ታደርጋ? ኖ ምን ማድረግ አለብን አለው? ጽድቅን ልንፈጽም ይገባናል አለው። ከሰዎች ኃጢአት ጋር አይደንቲፋይ አደረገ ራሱ። ሰዎች ለኃጢአታቸው ንስሐ በገቡበት ውሃ ውስጥ ገብቶ እሱም ከሰዎች ጋር ራሱን አይደንቲፋይ አደረገ። ከዚህ የተነሳ ጽድቅ ተፈጸመ። ትራንዛክሽን የተሰራው እዛ ጋር ይመስለኛል። እሱ ኃጢአተኛ ሆኖ ተቆጠረ፣ ተነካካ። ስለዚህ እሱ ኃጢአተኛ ሲሆን እኛ ለእግዚአብሔር ምን ሆንን? ጻድቃን? ኖ ጽድቅ ሆነን። ልዩነት አለው። ጻድቅ መሆንና ጽድቅ መሆን ይለያያሉ። ጻድቅ መሆን ጽድቅ አድራጊ መሆን ነው አይደለም? ጽድቅ መሆን ግን የተለየ ነው።
እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ምን ይላል መጽሐፍ ቅዱስ? ኃጢአት የማያውቀውን እርሱን ስለ እኛ ኃጢአት አደረገው። እንድንረዳው እግዚአብሔር ይርዳን። እንዲገባን የምናገረው ሁሉ ገብቶኛ አይደለም። ፈረንጅ አእምሮን ያፈነዳል እንዲህ አይነት ነገር ይላል። እውነታቸውን ነው። ይሄ በሰው አእምሮ እንዲህ በቀላሉ ግራስ በሚደረግ ነገር አይደለም። የሞተውም የተነሳውም ቅድም እንዳልኳችሁ እንደ ሰው ነው። ቆላስይስ ላይ ሐዋርያው ጳውሎስ ምዕራፍ 1 ቁጥር 18 ላይ ከሙታንም እንኳን በኩር ነው ይላል አይደል? እግዚአብሔር ታናሽ አለው እንዴ? ወይስ ታላቅ አለው? ታናሽም የለው ታላቅም የለው። እሱ ነው፣ ሌላ የለውም አይደል? ስለዚህ ክርስቶስ ከሙታን በኩር ከሆነ እንደ አምላክ አይደለም የሙታን በኩር የሚሆነው፣ እንደ ሰው ነው። ክርስቶስ እንደተነሳው የተነሳ ማንም የለም። እሱ ተነሳ። ደህንነታችንን የሰራው ወደኛ መጥቶ እኛን ለብሶ ነው። በዚህ ምክንያት እኛ ሕያዋን ሆነን እሱ ውስጥ ገባን። አገባባችንን ለመግለጥ ነው እዚህ ቦታ ላይ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንድንሆን እንደተጠመቅን አታውቁምን የሚለው ጥያቄ የመጣው ከዚህ የተነሳ ነው። ግን አሁን እዚህ ጋር የሚናገረው ጥምቀት አድራሻው ወንዝ አይደለም፣ ባህር አይደለም፣ ገንዳ አይደለም። እዚሁ ቦታ ላይ እንደሚናገረው እዚህ ጋር የተገለጠው ጥምቀት አድራሻው ኢየሱስ ነው። ወደ ኢየሱስ ውስጥ ተጠመቃችሁ ነው የሚለው። ልክ ነኝ? እንደሱ ነው የሚለው። ወደ ሞቱ ውስጥ ተጠመቃችሁ ነው የሚለው። ወደ ክርስቶስ ወደ ራሱ ውስጥ ቁጥር 4 ላይ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋራ አንድ እንሆን ዘንድ በጥምቀት ከሱ ጋራ ተቀበርን ይላል። እሱ ሞቶ ጠብቆን እኛ መቃብር ውስጥ ሄደን ተገናኘ ነው አይደለም የሚለው። እንደሱ የሚመስላቸው ሰዎች አሉ። እኔ ከውሃ ጥምቀት ጋራ ምንም ችግር የለኝም። እግዚአብሔር ምስክር ነው። በፍጹም ነፃ ሕሊና ነው የምናገረው። እዚህ ጋር የሚናገረው ጥምቀት ኢየሱስ ውስጥ መግባት ነው። በክርስቶስ ሞት ውስጥ መግባት ነው። እሱ ነው ከክርስቶስ ጋር እንድንሞት ያደረገን። እሱ ነው። የትም ውሃ ውስጥ ስለገባን አይደለም። እያሳነስኩት አይደለም። ጳውሎስ እኔ ጌታ ለማጥመቅ አልጠራኝም ማለት እያሳነሰው አይደለም። በዛ እንትን አይደለም የምናገረው። በሞት እቅፍ ውስጥ ገብቶ ሞቱ አልጠበቀንም። ሄደን ሞቱን እዛ ውስጥ አይደለም የተገናኘ ነው። ከሱ ጋራ ነው የሞት ነው። እሱ ውስጥ በመግባታችን ምክንያት ሲሞት አብረን ሞትን። ሲሰቀል if you like አብረን እዛ ነበርን። ሲሞት አብረን ነበርን። ሲቀበር አብረን ነበርን። ሲነሳ አብረን ተነሳን። ከዚህ የተነሳ ነው አዲስ ሕይወት ያለን። እሱን ነው የሚናገረው ያለ። ወደዚያ አዲስ ሕይወት፣ ወደዚያ አዲስ ስርዓት፣ ወደዛ አዲስ ዓለም የተሻገርንበት አሸጋገር ያ ስርዓት ነው። እዚህ ቦታ ላይ ጳውሎስ ጥምቀት ብሎ የተናገረው ለምን መሰላችሁ? በዚያን ዘመን ቃሉ ስለ ቃሉ ነው አሁን የምናገረው። ጥምቀት ተብሎ የተረጎመው ያ ቃል ባፕቶ ወይም ባፕቲዞ የሚለው የግሪኩ ቃል በዚያን ዘመን ክላሲኩ ግሪክ ከነበረው ካጠቃቀም ዋነኛው አጠቃቀም ምን ነበረ? ጨርቅ ለማቅለም ጨርቁን የቀለም ውሃ ውስጥ ይደፍቁታል እና ከዛ በኋላ ሲያወጡት ያ ጨርቅ ቀልሞ ይወጣል። ያንን ፕሮሰስ ለመግለጥ ነው ባፕቶ የሚለው ቃል ይጠቀሙበት የነበረው። ከዛ ነው የተወሰደው ኮንሴፕቱ፣ ከዛ ነው የተወሰደው። ገላትያ ምዕራፍ 2 ቁጥር 20 ላይ ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ይላል። ሰው ለክርስቶስ ሕያው ሊሆን የሚችለው ሲሞት ብቻ ነው። ካልሞተ ሕያው ሊሆን አይችልም። ግን ደግሞ ሕያው ለመሆን መሞት ካስፈለገ እኔ ራሴን መግደል አልችልም።
ለመሞት ማን ያስፈልገኛል? ኢየሱስ ራሱ ያስፈልገኛል። ስለዚህ ነው ከክርስቶስ ጋር ተሰቅያለሁ የሚለው ሐዋርያው ጳውሎስ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ደግሞ አንድ አካል እንድንሆን በአንድ መንፈስ ተጠምቀናል ይላል። ትንሽ እንትን እያለ የመጣ ይመስለኛል። አንዱ አካል ማን ነው? ኢየሱስ ነው። ኢየሱስ ውስጥ እንድንገባ በአንድ መንፈስ እዛ ውስጥ እንድንገባ ተደርገናል ነው የሚለው ያለ። ተጠምቀናል። የዳንበት መንፈስ አንድ ነው። ወደ ኢየሱስ ውስጥ ያስገባን መንፈስ አንድ ነው። አንዱ አካል ውስጥ እንድንገባ ያደረገ መንፈስ አንድ ነው። በመንፈስ ወይም በደህንነታችን ምክንያት ክርስቶስ ውስጥ ገባን። አንደኛ ቆሮንቶስ 12:17 ላይ እናንተ የክርስቶስ አካል ናችሁ ይላል። ክርስቶስን ከአካሉ ነጥሎ ማየት አይቻልም። ክርስቶስ ውስጥ ገባን፣ ክርስቶስ ውስጥ ሞትን፣ ክርስቶስ ውስጥ ተነሳን። ታዲያ ይላል ጳውሎስ እንዲህ ሞታችሁ ከሆነ እንዴት ነው በኃጢአት እንጽና የምትሉት? ግልጽ ነው አይደል? እንዲህ ሞታችሁ ከሆነ ክርስቶስ ውስጥ ሆናችሁ ከሆነ ክርስቶስ ውስጥ አልቃችሁ ከሆነ ክርስቶስ ውስጥ ተጨርሳችሁ ከሆነ ክርስቶስ ውስጥ ሞታችሁ ከሆነ ከሱ ጋር ተነስታችሁ ከሆነ አሁን በኃጢአት እንጽና የምትሉት እንዴት ነው? ለዚህ ነው ሾክ ያደረገው እሱን። እንዴ ኖ እንዲህ አይደለም። እንዲህ ያደረገው እሱ ነው። ለብሳችሁታል እኮ እሱን። ገላትያ 3:27 ላይ አንድ እንድትሆኑ የተጠመቃችሁ ከክርስቶስ ጋር እናንተ ክርስቶስን ለብሳችሁታል ይላል። ቆላስይስ 3:3 ላይ ሞታችኋል ካለ በኋላ ሕይወታችሁ ከክርስቶስ ጋር ተሰውሯል ይላል። እርሱ ሞተ፣ እኛ ሞትን። ፊተኛው አዳም ሰውን ሁሉ በደለኛ፣ ኃጢአተኛ፣ የሞት የቁጣ ልጅ፣ የፍርድ የኩነኔ ልጅ አደረገው። ኋለኛው አዳም ደግሞ እሱ ራሱ ከኃጢአት ጋር ተገናኝቶ እሱ ራሱ ኃጢአት ሆኖ እሱ ራሱ የሚኮነውን ሁሉ ሆኖ ሰው ሆኖ ከዛ ውስጥ አወጣን። እኛ በመንፈስ ቅዱስ ሥራ በመንፈስ ቅዱስ በመጠመቅ እሱ ውስጥ ገባን። ቅድም እንዳልኩት ከሱ ጋር የተነካካ ነው ዓለም ሳይፈጠር አስቀድሞ ነው። አስቀድሞ ነው። ኤፌሶን 1:4 ላይ ከክርስቶስ ጋር የተነካካ ነው ዓለም ሳይፈጠር ነው ይላል። ዓለም ሳይፈጠር እናንተ የት ነበራችሁ? እኔ የት ነበርኩ? እሱን እናንተ መልስ ስጡ። ኤፌሶን 1:5 ላይ በክርስቶስ ሥራ ልጆቹ እንድንሆን የወሰነው አስቀድሞ ነው ይላል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ይህ ጸጋ ከዘላለም ዘመናት በፊት ይላል በክርስቶስ ኢየሱስ ተሰጠን። ክርስቶስ ውስጥ ለመግባት ያደረግነው አስተዋጽኦ የለም። ለዚህ ነው አንደኛ ቆሮንቶስ 1:29 ላይ መጀመሪያ ከላይ ጠቢባን አልተጠሩም፣ ኃይለኞች አልተጠሩም፣ እንትኖች አልተጠሩም፣ እንትኖች አልሆኑም ምናምን ይልና እታች ይመጣና ምን ይላል? ሰው በእግዚአብሔር ፊት እንዳይመካ ይላል። ሰው በእግዚአብሔር ፊት እንዳይመካ፣ ሰው ለራሱ ዋጋ ሲሰጥ እንዳይገኝ። ለምን? የሱ ሥራ ነው። ሮሜ 9:16 ላይ እንደውም ሾክ የሚያደርግ ነገር ይናገራል። የምፈልገውን እምራለሁ፣ የምፈልገውን አልምርም። ምህረት ለወደደም አይደለም ለፈለገም አይደለም ከእግዚአብሔር ዘንድ ነው። ክርስቶስ ውስጥ መገኘታችን የራሱ የክርስቶስ ውጤት ነው። እግዚአብሔር ለክርስቶስ ሰጠን። ክርስቶስ ስጦታውን ሴኪውር ለማድረግ ዋጋውን ሁሉ ከፈለ። ስለዚህ እግዚአብሔር ክርስቶስን ሲያይ በክርስቶስ ምን ያያል? ጽድቅን፣ ቅድስናንና ቤዛነትን ያያል። በጌታ ፊት የመቆማችን ነገር በጌታ ውስጥ የመሆናችን ውጤት ነው። የጽድቅና የቅድስና ጉዳይ በጌታ ውስጥ የመገኘታችን ውጤት ነው።
እንጂ ሊስት አውጥተን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያልን ቲክ የማድረግ ውጤት አይደለም። በሱ በኩል ቅድስና አይመጣም። አም ቴሊንግ ዩ አይመጣም። በክርስቶስ ውስጥ መገኘታችን ነው፣ እሱ ውስጥ መሆናችን። ከሱ ጋር አብረን ስለሞትን ከሱ ጋር አብረን ከመሞታችን የተነሳ ወይም ከዚህ የተነሳ የሆኑ ነገሮች ቢያንስ 3 ነገሮችን ላንሳ። ቅድም እንዳልኩት አንደኛ ጌታ የፍትህ ጥያቄው ተመልሶለታል። ስለዚህ አሁን ዕዳ የለብንም፣ የምንከፍለው ወንጀል የለብንም፣ የምንከፍለው ዕዳ የለብንም። ፍጹም ነፃ ነን። በክርስቶስ ውስጥ ሆነን በእግዚአብሔር ፊት ስንቆም ፍጹም ነፃ ነን። ክስ የለብንም፣ የሚከፈል ዕዳ የለብንም። ሲያየን ፖዚሽናሊ ጌታ ምንድነው የሚያየው? በእኛ ጽድቅንና ቅድስናን ነው። አይመችም ማለት ይሄ ካልተመቸን ጌታ ይርዳን። ሌላው ክርስቶስ በመስቀል ላይ ሆኖ ይህንን ዋጋ በመክፈሉ ወይም ደግሞ እግዚአብሔር ለሱ የሰጠውን ስጦታ ሴኪዩር ለማድረግ ዕዳውን ዋጋውን በመክፈሉ ምክንያት የኃጢአት ጉልበት ተሰብሯል። ኃጢአት አቅም አጥቷል። ግሪፕ የለውም በእኛ ላይ። ድል በመንሳቱ እያዞረ ያሳያቸው ትዝ ይላችኋል ይላል አይደለም? እኛ ደህንነታችን መዳናችን የክርስቶስ የድል ዝማሬ ነው። እኛ ክርስቲያኖች በጌታ የዳንን ሰዎች የክርስቶስ የድል ዝማሬዎች ነን፣ የድል ባንዲራዎች ነን። ኃጢአት አቅም የለውም በእኛ ላይ፣ ግሪፕ ማድረግ አይችልም። ተናንቆ ካሁን በኋላ አለቅም አይለንም። ሌላኛው ከክርስቶስ ጋር ከመሞታችን የተነሳ ለኃጢአት ስለሞትን ከሰይጣን ጋራ ከኃጢአት ጋራ ህጋዊ መተሳሰር የለንም። ህግ ጳውሎስ ትዝ ይላችኋል ሮሜ ውስጥ ሴቲቱ ከባሏ ጋራ ባላት በትዳሯ ተያይዛ እንድትኖር የምትገደደው በህይወት እስካለች ድረስ ነው። ወይም ባሏ በህይወት እስካለ ድረስ ነው። ባሏ ሲሞት ምን ሆናለች ይላል? ነፃ ትወጣለች። በመሞታችን ምክንያት ፍቺ ተፈጽሟል። ኢፍ ዩ ላይክ ሰይጣንና ኃጢአት ዊዶ ወርስ ናቸው። ሚስቶቻቸው ሞተውባቸዋል። ኦኬ እንደሱ ነው የሚለው እኮ። እንደሱ ነው የሚለው። ስለዚህ ነፃነታችን ካውንተር ክሌም የለበትም። ነፃ ወጣችኋል ሲባል ቆይ አለ ነገር የሚቀር አንቀጽ አለ የሚባል ነገር የለበትም። ካውንተር ክሌም የለም፣ ክርክር የለበትም። ፍጹም ነፃ ነን። ፍጹም ኮንቴስት የለበትም። ማንም ሊከራከረው አይችልም። ትዝ ይላችኋል ኢዮብን ሊከስ በእግዚአብሔር ፊት ቆመ። ዛሬ ግን ያ ክስ የለም። ለምንድን ነው የሌለው? መብት የለውም። ምክንያቱም ትዳር የለማ። አሁን ትዳር የለም፣ ፈርሷል። ላጠቃለሁ። ራሽ ነው፣ ይቅርታ። ጳውሎስ እያለ ያለው ምንድን ነው? የቅድስና መንገዱ በክርስቶስ ውስጥ መገኘት ነው። የቅድስና መንገዱ በክርስቶስ ውስጥ በመሆናችን ምክንያት ያለንን ፕሪቪሌጅ
ያለንን ነፃነት መረዳቱ ነው። እሱ ነው የሚለው ያለ የቅድስና መንገዱ የዜግነታችንን መቀየር የአዲስ ህይወትና የአዲስ ሀገር ሰዎች መሆናችንን መገንዘብ ለዛ ዋጋ መስጠት ዜግነት እስካለ ድረስ የዜግነቱ ፕሪቪሌጅ አብሮ አለ። የሰማይ አገር ዜጎች ከሆንን የሰማይ አገር ፕሪቪሌጅ የዜግነቱ ፕሪቪሌጅ አብሮን አለ። የሱ ተጠቃሚዎች ነን። የሱ ተጠቃሚ ዜጎቹን ፖለቲካሊ አይመችም፣ ምክንያቱም ሁሉ ጊዜ ልክ አይደለም። ግን አይዲዮሎጂካሊ ዜጎቹን የራሳቸው ጉዳይ ብሎ የሚጥል መንግስት የለም፣ አገር የለም። አይዲዮሎጂካሊ በሰማይም ዜግነት እንደዚሁ ነው። እሱም መቀበል ነው። ከዜግነታችን መቀየር ጋራ ዝንባሌያችን አብሮ ተቀይሯል። ኢንስቲንክታችን አብሮ ተቀይሯል። ለዚህ ነው እናንተ ራሳችሁን ብታዩ ሁላችን ራሳችንን ብናይ ኃጢአት የሆነ ነገር ለማድረግ ፊት ለፊታችን ሲጋጠም አልፈን ብንሄድ እንኳን ያ ዲስከምፈርት አለ በውስጣችን፣ ያ አለመመቸት አለ፣ ያ መሸማቀቅ አለ። አንዳንዶቻችን ደንግጠን እንመለሳለን፣ አንዳንዶቻችን ደግሞ ደንግጠን ግን እናደርጋለን። ግን ዝንባሌያችን ተቀይሯል፣ ኢንስቲንክታችን ተቀይሯል። ኃጢአት እኛን ሳይሆን አቅሙን የሰበረበትን የጌታን ትንሣኤ በእኛ ላይ ሲያይ እጆቹ ይላላሉ። ለዚህ ነው ጳውሎስ በኃጢአት መጽናት አይቻልም የሚለው። ለዚህ ነው ጌታን በል እንግዲህ ጸጋ እንድታበዛ እኛም ኃጢአት እናብዛልህ ማለት አይቻልም የሚለው። ለዚህ ነው እንደውም ይልቁን ምን ይላል ጳውሎስ? ቆላስይስ ምዕራፍ 2 ከቁጥር 6 ጀምሮ እስከ 23 ድረስ ያለውን እናንተ አንብቡት። እንደተቀበላችሁት በእርሱ ተመላለሱ፣ በክርስቶስ ጌታን ክርስቶስን እንደተቀበላችሁት በእርሱ ተመላለሱ ይላል። ግን ተመላለሱን እንደ ትእዛዝ አይደለም የሚሰጠው። አሁንም ሙሉን አውዱን እንዳለ ብትመለከቱት ቁጥር 9 እና 10 ላይ በእርሱ ይላል በክርስቶስ የመለኮት ሙላት አለ ይልና በክርስቶስ ውስጥ የመለኮት ሙላት አለ ካለ በኋላ እናንተ ራሳችሁ በእርሱ ተሞልታችኋል ይላል። እንትኑ ይታያችኋል። በክርስቶስ ውስጥ የመለኮት ሙላት አለ፣ እናንተ ደግሞ በእርሱ ተሞልታችኋል። ስለዚህ በእርሱ ተመላለሱ። it is not you። እሱን እኮ ነው እያለ ያለው። በእናንተ ውስጥ ማን አለ? ክርስቶስ አለ። ያ ክርስቶስ የመለኮት ሙላት ነው። ስለዚህ ምን ሁኑ? በእርሱ ተመላለሱ። በትክክል ካስተዋል ነው አስቸጋሪው ወይም አድካሚ የሚሆነው ከተሞላ ነው ክርስቶስ ጋራ አለመሄድ ነው እንጂ ከተሞላ ነው ክርስቶስ ጋራ መሄድ አይደለም አድካሚው። በሌላ በኩል ምን እያልኩ ነው ያለሁት? ቅድስና አይደለም አድካሚው፣ በኃጢአት መንገድ መሄድ ነው አድካሚው። ቁጥር 11 ላይ በእርሱ ሆናችሁ ወይም በእርሱ ውስጥ ስለሆናችሁ ተገርዛችኋል ይላል። ቁጥር 12 ላይ በእርሱ ውስጥ ሆናችሁ ወይም በእርሱ ውስጥ ስለሆናችሁ ተቀብራችኋል ይላል። 22 እና 23 ላይ ሄዳችሁ ስትመለከቱ በእርሱ ውስጥ ስለሆናችሁ እንግዲያውስ መለኪያችሁ አትንካ፣ አትቅመስ፣ አትዳስ ታደርግና ወዮልህ የሚለው
አይደለም ይላል። ጌታ ይመስገን። እንዴት አይነት ነፃነት ነው! ሊስት በጣም እውነቴን እኮ ነው የምላችሁ። እቤታችሁ ቁጭ አድርጋችሁ እኔ አንድ ጊዜ ምን ሆንኩ መሰላችሁ? እንግዲህ እንዳስተማሪዎቻችን አለ እንዳደግነው ነው እና ያው በጊዜው እንደተማርኩት ራሴን ለማየት ራሴን አያለው ብዬ ጊዜ ወሰድኩ እና ራሴን ሳይ በጊዜው የነበረው የኔ ስልት የኔ ዘዴ ምንድነው? ቁጭ ብዬ ቆይ እስቲ በእኔ ውስጥ ያለ ነገር ምንድነው ብዬ ሊስት ማውጣት ነው እና ሌሎችን የምከስበት ሌሎች ልክ አይደሉም የምልበትን ነገር ሁሉ ለካ እኔ ውስጥ በሙሉ ሁሉም አለ። ከዛ በኋላ ታዲያ እኔ ምን ሆነ አገልጋይ ነኝ እንዴ? ለካ ውሸታም ነኝ ለካ በቃ። ይሄኛው ላይፍ በጣም አድካሚ ነው። ይሄ አይደለም ቅድስና፣ ይሄ አይደለም ክርስቶስ ውስጥ መገኘታችን ነው። በመለኮት ሙላት የተሞላው ኢየሱስ ውስጥ መግባታችን፣ በእርሱ መሞላታችን እሱ ነው። እዛ ውስጥ መኖራችን፣ ያንን ፕሪቪሌጅ መጠቀማችን፣ በዛ ውስጥ መመላለሳችን እሱ ነው ቅድስና፣ እሱ ነው እንጂ ሊስት ቲክ ማድረጉ አይደለም። እሱ አይደለም። ፊልጵስዩስ ምዕራፍ 4 ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ይላል። ትእዛዝ ይመስላል አይደል? ግን ወደ ኋላ ተመለሱና ስለዚህ ብሎ ስለሚጀምር ስለዚህን ያመጣው ሌላ ነገር አለ አይደለም? ከበስተኋላ ሄዳችሁ ምዕራፍ 3 ቁጥር የመጨረሻዎቹን 2 ቁጥሮች ይዩ። እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒትን እርሱም ጌታን ኢየሱስ ክርስቶስን እንጠባበቃለን ካለ በኋላ ምን ይላል? እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ስለዚህ በጌታ ቁሙ። ለምንድን ነው የምትቆሙት? የሚለውጣችሁ እሱ አለ። እሱ ይለውጣችኋል። ስለዚህ ምን ሁኑ? ቁሙ። የእናንተ ድካም አይደለም፣ እሱ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ድል መንሳትን የሚሰጠን ይላል። ድል መንሳት ምንድነው ነው የሚለው ያለ? የእናንተ ትግል ነው። በጾም በጸሎት አይደል? ሰውነትን በመጎሸም በመታገል ራስን በመጨቆን አይደለም። እንደሱ አይደለም የሚለው። ድል መንሳት ምንድነው ነው የሚለው? ኢትስ አ ጊፍት፣ ስጦታ ነው። ድል መንሳትን ይሰጠናል ነው የሚለው። ስጦታ ነው። እዛ መገኘት ነው። እዛ ውስጥ መኖራችንን መቀበል ነው። እዛ ውስጥ መሆናችን ነው። እዛ ካለን ስጦታ ነው። እሱን ነው የሚለው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ በዚሁ ጨርሳለሁኝ። የኃይሉ ታላቅነት ከኛ አይደለም ይላል። የኃይሉ ታላቅነት ከእግዚአብሔር መሆኑ እንዲታይ ወይም እንዲታወቅ ምንድነው ይላል? ያ ትልቅ የሆነ ትሬዠር ሸክላ ውስጥ አለ። ሸክላ የሚለው ማንን ነው? እኛን። ምን እያለ ነው ያለው? መፍራት፣ መንቀጥቀጥ፣ መውደቅ፣ መነሳት፣ ስጋት፣ ወየው ምን ይሻለኛል? የዛሬው ኑሮዬ ምን ይመስላል? ነገ ደግሞ እንዴት ነው እንትን እምለው? ነገ ደግሞ ጌታን እበድላለሁ ይሆን ወይ? ተነገ ወዲያ ደግሞ እንዴት ነው? አይደለም። አንተ ደካማነትህ ታውቆ አንተ ውስጥ ክርስቶስ ይኖራል። አንተ ሸክላ ተሰባሪ መሆንህ ታውቆ አንተ ውስጥ ክርስቶስ አለ። አንተ ደካማ መሆንህ ታውቆ ትልቅነት ያለው የኃይል ትልቅነት ያለው ኃያል የሆነው ጽድቅና ቅድስናን የተሞላው ኢየሱስ እሱ እዛ ውስጥ አለ።
እሱ ነው። ጭንቅንቅንቅንቅንቅ በቃ ከዛሬ ጀምሮ አይደለም። ስቴተሳችን ማንነታችንን ካወቅን ቅድስና እሱ ነው። እሱ ነው የሚለያል። በክርስቶስ መሆናችን ክርስቶስ በእኛ መሆኑ ያ በትክክል ሲታየን አልወርድም። ያ ከሆነ የኔ ቦታ አልወርድም። ታያችኋል? የኔ ስቴተስ ይሄ ከሆነ ከዛ ጋር መምጣት አልፈልግም። ቅድስና በክርስቶስ መኖር ነው። በቃ እሱ ነው። መቀደስ ማለት በክርስቶስ መኖር ነው። ሰው መሆን ማቆም ማለት አይደለም። ምንድነው የሚባለው? ሱፐር ስፒሪቹዋል ምንድነው የሚባለው? ያዙኝ ልቀቁኝ የሚባልበት አለ አይደለም? እንደኔ አለ መሬት ተንሳፈው መኖር የሚፈልጉ ሰዎች አሉ። ውሸት ነው። እሱ አይደለም። በክርስቶስ ውስጥ መገኘት ነው። ኢዚ በክርስቶስ ውስጥ መገኘት ነው። ቦታችንን ስናውቅ፣ እዛ መሆናችንን ስናውቅ አልወርድም፣ እዛ ጋ ነኝ፣ አልወርድም። ቁሙ፣ እዛ ጋ ቁሙ ይላል። በክርስቶስ ውስጥ ጽድቅና ቅድስና ቤዛነትም አለ። እኛ እዛ አለን። በነፃ ተሰጠን። ቅድም እንዳልኳችሁ እቺ ነፃ አድካሚ ናት። እሷን ካልተቀበል ተመጽዋቾች መሆናችንን ካልተቀበልን በስተቀር በሰላም አንኖርም። ይሄ እውነት ነው። እኔ ምስኪን ተመጽዋች ድሃ ተቀብሎ የሚኖር ነኝ አለቀ እንጂ አይደለም እንትን እያደረኩ ነው። ስደክሙ ትኖራላችሁ፣ ስንደክም እንኖራለን። ዘመናችን ያልቃል፣ የትም አንደርስም። በክርስቶስ ውስጥ እንኖር። ያ ፕሪቪሌጅ ተሰጥቶናል። አሜን። ወንድሜ ሀብታም ወደዚህ መጥቶ ይጸልይልንና እንጨርሳለን።